ኢየሱስ የሮ ሀርማውዳ ቱሬ ዋቀዮ ዋቁማሳ ኬሰ ቱሬ ጀተይቱ ውጅኖዳ ቱሬ መቆባውዳ ቱሬ ኢየሱስ አፍትን ዋቁማማ አባው ጂንጅር ከናፉ ውጅኒ ሀርማውዳ ቱሬ ጀቹ ደሞ ቆባሳ ቱሬ ሮሰነ ኢየሱስ የሮ ኢየሱስ ሀርማውዴ ዋቀዮ ውጅን ቱሬ መቆባ ቱሬ ኢየሱስ የሮ ሀርማውዳ ቱሬ ውጅን ቱሬ መቆባ ቱሬ ዋቁማን ተኮ ፐርሰኒ ከናፉ ዋቁማን ኬሰ ቱሬ ሞን ቱሬ ሮኒ ሀርማዳ ሳውዳ ቱሬ ዋቁማን ከአባቲፍ ከኢልማለ ይስተኮዳ ዋቁማን ክርስቶስif ከአባለ ተኮቹም ከናፉ ደቂያ ቆነ ጀላን ፍቲ ሙጅኒ ናዳ በቦ ናዳ ገናን ጋፍ ዲግደማ ወላን ቀባን አቁምልኝ የኔ ጥያቄ ኢየሱስ የሮ ሀርማ ቱሬ ዋቁማን ኬሰ ቱሬ ሞን ቱሬዳ የሮ ሀርማውዳ ቱሬ የኔ ይሄ ብቻ ነው ቱሬን ቱሬ ዋቁማን እንቶር እንቶር ውጅን ቱሬ ቴንክ አመሰግናለሁ አትፍራሱን አይዞህ በቃ አየ አመሰግናለሁ እሺ ጋፊ ብራ እሺ ምንድን እና ምን ተፈጠረ ኢየሱስ ክርስቶስ ኦፊኮቲ ዋዱሜን ቱሬ ጀዴ ቤካ ኢየሱስ ለራሴ ፈጥሬያለሁ ብሎ ተናግሮ ያውቃል መጽሐፍ ቅዱስ ውስጥ በራሱ ግዴታ መናገር አይጠበቅበትም ዮሐንስ ተናግሮ ያውቃል ነው አቅም ነው ለጥያቄ ደቂቃ ኮናዳ በቦ የኔ ጥያቄ ደቂቃ ኮናዳ ጋፊንኮ ኢየሱስ ኦፊሳታን ዋኡሜ ቤካ ጀዴ ዱበቴራ መጽሐፍ ከሰት በራሱ ጊዜ ፈጥሬያለሁ ብሎ ተናግሮ ያውቃል ይሄ ነው ጥያቄ የደሞንጀን አባቱ የሚያደርገውን ሁሉ እንደሚያደርግ ዮሐንስ ወንጌል 5:19 ላይ አባቱ የሚያደርገውን እንደሚያደርግ ተናግሯል። ስለዚህ አብ የፈጠረውን ሁሉ ወልድ ፈጥሯል። ጋፊንኮ ከናሚት ጋፊንኮ ኢየሱስ ክርስቶስ ኦፊሳት ዋኡሜ ጀዴ መጽሐፍ ከሰት ኖ ነቲሚ መጽሐፍ ከሰት ኢየሱስ በራሱ እኔ ፈጥሬያለሁ ብሎ አንድ ነገር ተናግሯል። አንድ ነገር ብቻ ዋን ተቆቆፍ ደፍ አባትዮ ፈጣሪ ነው። አባትዮ የሚያደርገውን ሁሉ እንዲያደርገ ተናግሯል። አባቱን አልጠየቅኩም። ኢየሱስ በራሴ ይሄን ፈጥሬያለሁ ብሎ ተናግሮ ያውቃል ወይ ነው እኔ ጥያቄ። ስለ ኢየሱስ ነው የምጠይቅህ። አባቱ የሚያደርገውን መናገሩ አባቱ ተመሳሳይ ስራ ከአባቱ ጋር እንደሚሰሩ ተናግሯል። እኔ ምን አገባኝ ከአባቱ ጋር ምሰራ በራሱ ብቻ ራሱን ችሎ እኔ ፈጥሬያለሁ ብሎ ያውቃል ነው እኔ ጥያቄ። ያውቃል እኔ ማርያም ልጅ ነኝ ብሎ ተናግሯል። ግን የማርያም ልጅ ምን አገባኝ እሱ። እኔ እሱም በኋላ ጠይቀኝ። እሱም በኋላ ጠይቀኝ። እኔ የጠየቅኩ ነገር ኢየሱስ ኦፊሳቲ አኒ ዋኡሜረ ጀዴ ዱባቴ መጽሐፍ ከት እሺ መልስ የለም። ጀመሪፍ በቃ ጋፊ ብራ ሲጋ ፈዳ ጋፊ ብራ ኢየሱስ የሮ ኢልመተው አባን የሮ አባ ቴሰ ኢየሱስ ሙ አባን አፍጥንልኝ ኦ ለ ና አባፍ ኢልሜቾን ማላከተ ደቂቃና የኔ ጥያቄ አይደለም አመልካች ቃልም ይሁን ኢየሱስ አከ ኢልመተው አባን አካባተው እነሱ አንድ ነበሩ አላልከኝም ጀሪ ዋቀቶ ከቸቱረኒ ኢልመከንቴ እርጋዳላት እገዱፌት ሚቲ ሳይመጣ ኢልመሶን ተይንዱረቲ አባ ከንተው አባ አከተው ኢልሚ ከንተው ኢልማ አከተው እኙቱ ሙርቴስ ማን ነው ይሄን የጸደቀ ኢየሱስ ልጅ እንዲሆን አባት እንዲሆን ማን ነው ይሄን የጸደቀ እኙ ሙርቴስ መች ነው ልጅ የሆነበት ዘመን የለውም ኢየሱስ ልጅ የሆነበት ዘመን የለውም ከዘላለም ልጅ ነው ዕብራውያን ምዕራፍ 1 ቁጥር 5 ላይ እኔ ዛሬ ወለድኩ ማለት ዛሬ ማለት ኢንዲኬት ጊዜ ያለው ዛሬ ማለት ጊዜ አመልካች ስለሆነ ዛሬ ወለድኩ ስለ ወይት አባት አከተው ኢልሚ አከ ኢልመተው እኙቱ ወሰነ ኢልመቱ ወሰነ ሞ አባቱ ወሰነ አፍተን ደውሰ ዛሬ ወለድኩ ያለው እሱ የእግዚአብሔር ልጅ መሆኑ ሰዎች ያወቁበት ቀን እንጂ እሱ የእግዚአብሔር ልጅ የሆነበት ቀን አይደለም። ኢየሱስ ከዘላለም የእግዚአብሔር ልጅ እንደሆነ ዮሐንስ 17 ቁጥር 5 ላይ ከዘላለም ችግር የለውም። ከዘላለም የእግዚአብሔር ልጅ ሲሆን ማን ልጅ እንደሆነ ወሰነ። ደቂቃ ደስንጀ ክርክር ላይ አይደለም እኮ ክርክር ላይ አይደለም። ክርክር ላይ ሆነዋል ነው አንተ ሲጋፈደ ጥንቱም ይሁን አካት ልጅ ሲሆን ማን ነው ልጅ እንዲሆን ያደረገው ነው ጥያቄ።
ደቂቃ አባት ሙርቴሰሞ ኢየሱስ ቶፊ ኮ ሙጫንታ ጀዴ አስጀምር በፊት ደቂቃ ኢየሱስ ኦፊ ሙጫንታ ጀዴ አባን ሞፊን አባንታ ጀዴ ሙርቴሰሞ ኤኙዳ እሺ መልስ የለም አመን በና ዱት ጀልቀበኝ ደቂቃ አሁን ጀመር ከብራት ደርባ ከብራት ጀልቀባ እሺ ዋቀዮ ጀልቀባ ሆጂ ኢሳቲ ሆጂ ኢሳ በራ ዱሪ ሰነ ሁንዱማ ዱራ ነኡሜ ጀዳ ፈኬኛ በቆና ሰደ ለኮስ ዲግደሚ ለመረት ነኡሜ ከን ጀደኙ ደፍ ጥበብ ነው። እግዚአብሔር የራሱን ጥበብ ፈጠረ። ወንድና ሴት አድርጎ ሰውን የፈጠረ ማን ነው? ወንድና ሴት አድርጎ ሰውን የፈጠረ ማን ነው? ያባማ ዋቀየል ጥንልኝ ባሌ ኢልመሌን ጀድ ዋቀዮ አባትም እሺ አባሌ ኢልመሌን ጀድ ዋቀዮ ቆፈ ጀድ ቀጥል ደቂቃ ኦኬ ወንጌል ላሳይ አባከቴ ዋቀዮ አባከ ኖ መረጃ ላሳይ ዋቀዮ አባቴ ሰገርሲሳን ፍረተሙ ፍረቱ ይሄን ትነግረኛለህ። ቆይ አንዴ እኔ ላሳይ ኢየሱስ እንዳልሆነ አብ እንደሆነ ብቻ ላሳይ። ኢየሱስ የፈጠረበት ደግሞ ሌላ ብቻ ያሳያለሁ። ችግር የለውም እሱን ትመጣለህ። እሱ በአንተ ታይም ማለት የአብም የወልድም የመንፈስ ቅዱስም አንዱ መለኮት ነው። እኔ አገባኝም ግን ኢየሱስ ዋቀየቱ መጀዴ ገረት ጀረት ምን ፍረተሙ ፍረቱ ዋቀዩ አባከዱ ኢየሱስ ድበተ ዋቁማን ጉኑ ዋቆቶ ኮቸካ አባ ደውም ጀድ ዋቀዮ ዋቀዮ ደግሞ ቦታውን ልክፈትልህ ዋቀዮ ተቆቹ ቦታውን ልክፈትልህ። ቆይ ቦታውን ከፍቼ አንድ ባንድ ሳሳይ ነው ደስ የምልህ። ቆይ ኩኖ እንደዚህ ይላል ኢኒ ገሩ ጀደ ኢየሱስ ክርስቶስ ደብሲ ማደ የሙስ ወሪ ፋሪሶታ ገረ ኢሳ ዱፈኒ ኢሳ ቆሩዳፍ ነምኒ ቶኮ ሰበቢ ዱማን ሐሌን ሃዳ መና ኢሳ ባሱን ሴራ ጀደኒ ጋፈተን ኢየሱስ ማል ጀደኒ ኢኒ ገሩ ደብሴ ዋቀዮ ኢኒ ጀልቀበቲ ኢሳን ኡሜ ዲራፊ ዱበርቲ አከ ኡሜ ሂንዱቢፍነሬ ጀደን ኢየሱስ ከናፉ ዋቀዮ ኢኒ ኡሜ ሱን ዋቀዮ አባተው ሳ ዱበታ ጀደን ፍረቱ አባ ከንጀድ ፊድ ረጋ ፊድ እና ዋቀዮ ሰከም ኢየሱስ ክርስቶስ ዋቀዮ ከንጀድ አባሳ ትምቲ ሞ አባንሳ ዋቀዮ ምት ይሳፍ ዋቀዮ ምት ወጥስ ነንደር አባንሳ ዋቀዮ ምት አን መለኮት አንድ ነው። አባንሳ ዋቀዮ ምት ዋቀዮ የሚለው የኢሰንስ ስም ነው። አብንም ወልድንም መንፈስ ቅዱስ ሶስቱንም አካል የሚመለከት ነው። በቃ አመሰግናለሁ። አባ ምት ዋቀዮ አባ ኢየሱስ ዘቹ ጅርታ አልፋለሁ። እሺ የኔ ጥያቄ እዚች ጋር ና ህብሮተ በቆና አካል ይጠቅማል ስሙ የሶስቱም አካላት ይሆናል ስሙ ፕሊዝ የኔ ጥያቄ ጋፊኮ ሆጀር ገሞተ በቆና ቁረሰዲ ለኮሰ ሶደመ ፍረቲ እንደገና ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ ብሎአል ይላል። እንደገና ጀር ለመፋቀን ቶርቶሬ ጀር ኢየሱስ ጋፈዱ ቶርቶሬ ቱሬ ለመፋቀን ቶርቶሬ ማጀር አፍጥን ደቂቃ ቆና ዳብ እንደ ሰለማን ነው የሚያወራው ስለ ዳዊት ነው የሚያወራው ክፍሉ ኧረ ስለ ኢየሱስ ነው የሚያወራ። እኔኛ አይደለም ስለ ዳዊት ነው የሚያወራ። ስለ ኢየሱስ ነው ስለ ዳዊት ነው የሚያወራ አልክ እኮ። ከላይ ጀምር ከፍ በልና አንብብ። እሺ ከላይ ጀምር። እሺ አንዴ ላሳየው አሳያለሁ። አብሽር ልክፈትልህ። ስለ ዳዊት ነው የሚያወራ አይደል? ቆያጆ ዱዓ kan gaafame ዳዊት አላ 13 ሴት አለ። እሺ 13 34 እሺ ከየት ልነሳለህ? አፍጥን ከየት ልነሳለህ? ቁጥር ስንት ነው? እኔ 34 ላይ ነው ጠየቅኩ። አንተ ከላይ አንብብልኛል። ከየት ላንብብልህ? ሐዋርያት ሥራ ምዕራፍ ስንት ነው? 13 ቁጥር ስንት ነው? ቁጥር 34 በቆና ቁረሰዲ ለኮፍሳ ሶዶሚ አፉር ድደሚ ሰገል ራጀል ቀቢ ዱብስ አየህ እንደዚህ ይላል።
ስለ እርሱም የተጻፈ ሁሉ በፈጸመው ጊዜ ከእንጨት አወርደው በመቃብር አኖሩት። እግዚአብሔር ግን ከሙታን አስነሳው ይላል። ማን ነው መቃብር ውስጥ ገብቶ እግዚአብሔር ያስነሳው? መሲሁ ነው፣ ክርስቶስ ነው። ኦኬ፣ ስለዚህ ስለ ኢየሱስ እያወራ ነው ማለት ነው። እሺ፣ ከሕዝብም ዘንድ ምስክሮች ለሆኑት ከእርሱ ጋር ከገሊላ ወደ ኢየሩሳሌም ለወጡት ብዙ ቀን ታያቸው ይላል። ቀጠልና እኛም ለአባቶች የተሰጠውን ተስፋ የምስራችሁን ለእናንተ እንሰብካለን አለ። እሺ፣ ይህን ተስፋ ይላል 39:3 ላይ ይህን ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ አለ። እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስ አስነስቶ ለእኛ ለልጆቻቸው ፈጽሟልና። ማን ነው የተነሳ? እዚች ጋር ኢየሱስ ቶሌ። እሺ፣ ማን ያስነሳ? ኢየሱስ ነው። እንደገና ለዳዊት የተነገረው ማለት በመዝሙር ለዳዊት የተነገረው። አዎ፣ እርሱ አስነስቶ ለእኛ ልጆች ፈጽሟልና የሚለው ማን ነው? ለዳዊት አይደለም እኮ ተነገረ። ለኛ የሚለው ማን ነው? ማን ነው ለኛ የሚለው? ፕሮፌሲ ነው። ለኛ ባዩ ማን ነው? ለኛ ባዩ ማን ነው? ለኛ የሚለው እዚች ጋር ማን ነው? እኙ አና ኑ ይፍቀጀ ተናጋሪው ነው፣ ጳውሎስ ነው የተናገረ ያለው። ኦኬ፣ ስለዚህ አዎ እንጂ ዳዊት አይደለም። እሺ 34 ላይ እንደገና ወደ መበስበስ እንዳይመለስ ደቂቃ ጀምር። ጥያቄ አይደለም ይሄ እኮ መረጃ እያሳየው እኮ ነው። ምንድን ነው የሚያስተምረው? አሁን ይሄን ሲጨርስና ኢየሱስ መሆኑን ስትረዳ ከዛ በኋላ ይጀምራል ደቂቃ። እንደገና ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ ብሏልና የታመነውን የዳዊት ቅዱስ ተስፋ እሰጣችኋለሁ አለ። ስለዚህ እንደገና ወደ መበስበስ እንዳይመለስ ስል ኢየሱስ ቶርቶሬ ቱሬሞ ቶርቶሬን ቱሬ እንቶርቶሬ በሶስት ቀን ውስጥ ይበሰብሳል እንዴ? ለምንድን ነው ታዲያ ለመፋገረ ቶርቶ ተከንዴ ቢነከን እንጀደ ማሊፍ ቁጥር 34 አይደለ? ቅዱስም መበስበስ ያይ ዘንድ አትሰጠውም ይላልና ዳዊት በራሱ ዘመን እሺ ለልጆቹ ፈጽሟልና እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲሁ የታመነውን የዳዊትን ቅዱስ ተስፋ እሰጣችኋለሁ ተብሎ ለምንድን ነው ታዲያ እንደገና ወደ እንዳይበሰበስ የሚለው? ለመፋከን እንቶርቶሬ ከጀዱ ማሊፍ ሬ ኤርገን ቶርቶሬ እየዋሸ ነው ጳውሎስ አይደለም። ሞቶ እንደገና እንዳይበሰበስ እያለ እኮ ነው። ለመፋከን ቶርቶሬ ትጀደ በር ጳውሎስ እየዋሸ ነው። እንለፍ ነው አይደለም። እሱ በሞቶ ከሙታን ባይነሳ መበስበሱ አይቀርም። ስለሱ አመልካች ካለው እሺ በቃ ጳውሎስ ዋሽቷል። እንለፍ። ጥያቄ ከሆነ ደቂቃ ካለቀም አለቀ። ጥያቄ እንዲህ ይላል ከናፍ ክርስቶስ ገረብ እያለፋ የሙዱፌ አቲ አርሳ ከነስ ሂንጃለ ነገሩ ዳቅና አቦመሙ ናፍ ቆጴስቴ ጅርታ ጀድ እብሮተ በቆና ኩደ ለኮሸን ይረቲ ና ቆጴስቴ ጅራ ይቹማል አቅና ና ቆጴስቴ ጅርታ ይቹማል አፍን ደቂቃ ዳብፉኛን ቀበቴ ዳበት አቦ ፎን ኢየሱስ ቀበቴ እኮ ና ቆጴስቴ ጅራ ይቹማል ሲንጀዳን አከ ፎንቴ ነምቤካ አብ ደቂቃ ቆ